ወገኖቻችን በያላችሁበት ይሄን ነገር የምትሰሙ ሁሉ ባካችሁ ቁርአንን ቅሩ ቁርአን ተማሩ ቁርአን እናንተንም ይመለከታል ለሙስሊሙ ብቻ አይደለም የወረደው እናንተንም ነው የሚያናግረው የእናንተም የኛም ፈጣሪ የሆነው አላህ ነው ያወረደውና እንዳትጸጸቱ ስሙት ተረዱ ወቁ ለእናንተ ክፉ አይደለም የሚመክረው ጥሩ ነገር ነው የሚያስተምረው ለዚህ ዓለምም ለዚያኛው ዓለምም የሚበጅውን ነው የሚናገረው እናንተ እውነት ኢሳን የምትወዱ ከሆነ ኢሳን ይወዳል ቁርአን ኢሳን እኮ አይደለም የሚያጥላላው ኢሳን አምላክ ነው ያለውን ሰው ነው የሚጠላው አላህ ማርያምን የምትወዱ ከሆነ መርየም የኢሳን ናት አላህ ዘንድ የተከበረች ሴት ነች ስለዚህ ቁርአን ሐስራ على الكافرين ለካፊሮች የመጸጸቻ መሳሪያ ነው ተጸጸታላችሁ ነግሯላ ወርዷላ ይሄው አይተው በገበያ ላይ ዝም ብለው ታልፋለህ ለምን ገዝተህ አታነብም ምን እንደሚል ሰው ልብ ወለድ ያነብል እንዴ ጎበዝ ሰው ተራ ጋዜጣ ያነብል እንዴ ለስቲ አላህ Subhanahu Wa Ta'ala ምን እንዳለን እኛን ምን ብሎን ነው እንዲህ ያደረገን እስቲ እናንተ ሙሉልን ስሙት እስቲ ምንድነው መጨረሻው ስለዚህ ባካችሁ ሁላችንም ከመጸጸታችን የጸጸቱ ቀን ከመምጣቱ በፊት ይህን ቁርአን ሁላችንም እናንብበው ሙስሊም ክርስቲያን ሳንል አማኝ ካፊር ሳይባል ሁሉም ማንበብ አለበት ሁሉም ይስማው ሁሉም ይወቅና ከዚያ በኋላ አልፈልግም ካለ ይቀጥል